الحمد لله رب العالمين مدبر الخلائق أجمعين باعث الرسول إلى المكلفين وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا محمدًا عبده ورسوله صلى الله عليه وعلى آله وأصحابه وأتباعه بإحسان إلى يوم الدين. أما بعد فيا عباد الله أحييكم بتحية إسلامية مباركة وأقول السلام عليكم ورحمة الله تعالى وبركاته. جاء رجل إلى النبي صلى الله عليه وسلم فقال متى الساعة يا رسول الله؟ زاريم يمن سماو سامنت لت يحجن ጉዞ ነበር የጀመርነው ወደ መዲና ጉዞ የሚል እንግዲህ እዛው ላይ ደግሞ የነብዩ አላህ إسماعيلنا يا نبي الله إبراهيم عليه السلام السنية سمى النبر وجزاون من نامر وزارين بإذن الواحد الأحد صلوا على رسول الله. عندي سومة أن نبي محمد صلى الله عليه وسلم متى الساعة يا نبي الله؟ كتومة هيك أماكن إهم النايو سماي روك يالنو يتفال كلهم طفينو الله عز وجل هو الباقي كسول إلى كلهم نغروش طفي سلهونو وعلى كل حال يقياما ቀን መቼ ነው ሲላቸው ماذا عددت لها من አዘጋጅተሃል ለቂያማ ቀን የሚሆን ዝግጅት አለ ሆይ ሲያሙ ሶላቱ ዚክሩ ወዘተ ማለት ነው ሲጠይቁት ጊዜና ኧረ ምንም የለኛ ነብይ አላህ ولكني أحب الله والرسول አላቸው እኔ አላህን ወዲያለሁ ነብዩንም ወዲያለሁ ይሄ ስለሆነ ነው የጠየቅኩት አላቸው المرء مع من أحب ወዳጅ ተወዳጁ ጋር ይሆናል ውዴታ ካለ ያን ወዳጅህን አታጣም ማለታቸው ነው ረሱላችን ሰለላሁ ዐለይሂ ወሰለም። እንግዲህ ሳምንት ለታ ሐጅ ነው የጀመርነው حج من أركان الإسلام تسلمنا وسط مآذن وسط تقديتا وعنده هنا ركن نو السم دمو ሁለት ፊደሎች ናቸው ብለናል ወደዛ የተመለስንበት ጉዳይ ስላለ ነው ሰለላሁ ዐለ ረሱልላህ ሐጅ የሚለው ሁለት ፊደሎች ናቸው ሐና ጂም አንድ ላይ ሲያያዙ ሐጅ ሆናሉ ትርጉማቸው የያንዳንዱ ፊደል እየራሳቸው አላቸው الحاء من الحلم والجيم من الجرم فكأن العبد يقول يا رب جئتك بجرمي أي بذنوبي لتغفر لي بحلمك حاء حلم ታጋሽነት ማለት ነው ጁርም ጂም ያለችው ሐጅ ስንል ያለችው ጂም ጁርም ወንጀል ማለት ነው የሚያሳየው ማዕናው ሲያያዝ አንድ ላይ እኔ ወንጀለኛ ሆኜ ወደ አንተ መጣው አንተ በዝነት ልትመረኝ ያ ረቢ ማለት ነው ማዕናው ከዚህ የምንጠቀመው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም الحج المبرور ليس له الجزاء الا الجنه يا رب مبرور የሆነው ሐጅ ተከክለኛ ሐጅ አርጎ አሟልቶ ስርዓቱን ጠብቆ ሐቁን የሐጁን አሟልቶ የመጣ ሰው መብሩር የሆነ መቅቡል የሆነ ሐጅ ያረገ ሸሪዓው ባዘዘው መሰረት ተከትሎ የፈጸመ ጀዛኡ ጀነት ነው አሉ ረሱላችን ሰለላሁ ዐለይሂ ወሰለም ليس له جزاء الا الجنه من داو جنت ነው በማለት ረሱል ሰለላሁ ዐለይሂ ወሰለም ያበሽሩናል እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ የምንወስደው የነብዩ አላህ ኢብራሂምና የነብዩ አላህ እስማኤል ዛሬም ይቀጥላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አነ ኢብኑ ዘቢሐይን ያሉ እኔ የሁለት ሊታረዱ ያሉ ልጆች ያሉ ሰዎች ልጅ ነኝ
ሁለት ሊታረዱ የነበሩ ሰዎች ልጅ ነኝ ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አነ ኢብኑ ዘቢሐይን ሁለት ሊታረዱ የነበሩ የነሱ ልጅ ነኝ ይላሉ ነብዩ መሐመድ። እነማን ይሆኑ እነዛ? አንደኛው አባታቸው አብደላህ ናቸው። መሐመድ ብን አብደላህ ብን አብዱል ሙጠሊብ አብዱል ሙጠሊብ የሚባሉት ጀዳቸው የነብዩ መሐመድ ያባታቸው አባት 10 ወንድ ልጅ በወልድ አንደኛውን ለማረድ ነዝር አድርጌያለሁኝ ብለው ተነዘሩ። ቀብለ الاسلام ነው ይሄ። ነዝር ስላደረጉ 10 ወንድ ልጅ ወለዱ። የነብዩ መሐመድ ያባታቸው አባት ማለት ነው። 10 ወንድ ልጆች እጣ ሲጣል የሚታረደው ልጅ ሊመረጥ እጣ ሲጣል የነብዩ አባት እጣ ወጣባቸው እንዲታረዱ ያ አብደላህ። ስለዚህ የሚታረደው ማን ሆነ? የነብዩ መሐመድ አባት አብደላህ ሆኖ ማለት ነው። እጣ ደረሰና ታስሩ ወንዶች ልጆች የነብዩ አባት አብደላህ እንዲታረዱ እጣው ደረሳቸው። ምክንያቱም ጀዳቸው የነብዩ ጀድ ወይንም የአብደላህ አባት 10 ወንድ ልጅ ከወለድኩ አንዱን ነዝር አድርጌያለሁ ላርዲ ብለው ተነዝረዋልና ይሄ ቀብለ الاسلام ነው። ከዛ በኋላ አላህ Subhanahu Wa Ta'ala ያንን ነዝር ስላደረጉ አብዱል ሙጠሊብ ነዝር ስላለባቸው ወላኪን ምን አደረጉ? በ100 ግመል ቀየሯቸው። አብደላህ እንዳይታረዱ ነዝሩን በምን ተቀየረ? በ100 ግመል። ስለዚህ የሁለት ሊታረድ የሚሉት ነብዩ የሚናገሩት አንደኛ አባታቸው ናቸው ማለት ነው። ስለዚህ በ100 ግመል ልውጭ አደረጉላቸው አብዱል ሙጠሊብ። አንዱ ይሄ ነው ወአነ ኢብኑ ዘቢሐይን ያሉት ረሱላችን ሰለላሁ ዐለይሂ ወሰለም። ሁለተኛው ደግሞ ነብዩላህ እስማኤል ናቸው። አለል አርጃህ ኢስሐቅም አለ ሪዋያ ነው። ወላኪን አርጃሃችን ነብዩላህ እስማኤል ናቸው። ወደዛ ነው አሁን የምንገባው። አላህ Subhanahu Wa Ta'ala ነብዩላህ ኢብራሂምን ዐለይሂ ሰላም ኸሊሉላህ የ86 ዓመት እድሜ እያሉ ነብዩላህ እስማኤልን ሰጣቸው። ሰመረተል ፉአድ የልብ ፍሬ ይባላል ልጅ። አላህ በቁርአን Subhanahu Wa Ta'ala ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲ ሚነል አምዋሊ ወልአንፉሲ ሲል ወሰመራት ሲል ሰመረተል ፉአድ ብለው ፈስረዋል። የልብ ፍሬ ልጆች ማለት ናቸው ተብለው በ86 ዓመታቸው ነብዩላህ ኢብራሂም ዐለይሂ ሰላም እስማኤልን አላህ ሰጣቸው Subhanahu Wa Ta'ala። ልጅ ማንም ይሰጠው አላሁ ዐዘ ወጀለ የሃቡ ሊመን የሻ። ከዛ በኋላ ምን መጣ? ወላኪን ከዚህ በኋላ ወህይ የሚባል ለነብዩላህ ኢብራሂም ዐለይሂ ሰላም ሲመጣ እስማኤል እረድ የሚባል ወህይ መጣ። የሚታረዱት ማናቸው? ነብዩላህ እስማኤል ልጃቸው። እድሜያቸው የ7 ዓመት ይላሉ ወይንም የ13 ዓመት ነው አርጀሁ። የ13 ዓመት እያሉ ልጅየው እንዲታረዱ አላህ Subhanahu Wa Ta'ala ትእዛዝ ሰጠ። ለማን? ለነብዩላህ ኢብራሂም ዐለይሂ ሰላም። ሰሉ ዐላ ረሱሊላህ። እዚህ ጋር ነው ይላሉ እንግዲህ ሙፈሲሮቹ። ማን ነው አፍዶሉ? መርሐባ ብሎ ሊያርድ የቀረበው አባትየው ነው በላጩ ወይንስ ሊታረድ ያለው ልጅየው ነው? የትኛውን እናብልጠው? እረድ የተባለው አባትየው ናቸው። ሊታረድ ያለው ልጅ ነው። ስለዚህ እሺ ልታረድ ብሎ ያለው ልጅ ነው من حيث الوفاء والصبر የሚበልጠው ወይንስ አርዳለሁ ብሎ ትእዛዙን ካራ ይዞ ሄደው ነው? ማንኛው ነው ይላሉ። እንመጣበታለን። ሰለላሁ ዐለይሂ ወሰለም የዛን ጊዜ ለማረድ የታዘዙ ጊዜ ነብዩላህ ኢብራሂም ዐለይሂ ሰላም 3 ነገር ተናግረዋል ይላሉ። ነብዩላህ እስማኤል ዐለይሂ ሰላም ጉብላቸው በሊያ ወለዲ ሆይ አላህ አዘኛል ላርድህ ምን ትላለህ ብለው ሲናገሯቸው ወይንም ይሄን መልእክት ሲሰጧቸው 3 ነገር አሳልፈዋል ይላሉ ነብዩላህ እስማኤል ዐለይሂ ሰላም። ያ አበቲ አንተ አባቴ ሆይ አሏቸው። በመጀመሪያው አልሐምዱሊላህ الذي خلقني እኔን የኸለቀ ተኑጥፋ ያስገኘ ጌታ ምስጋና ይድረሰው።
ሁለተኛው አልহামዱሊላህ الذي مر الثانية ሁለተኛም አሁንም አመሰግናለሁ አላህን እንዲታረድ ወህይ ወርዶ እንዲታረድ ላዘዘኝ ጌታ ምስጋና ይድረሰው። ሶስተኛው አልহামዱሊላህ الذي مر الثالثة ሶስተኛው ምስጋና ይድረሰው የሚያርደኝ አባቴ በወላጅ መሆኑም ይሄም ምስጋና ይድረሰው አሉ። መጀመሪያው ለخلቀኝ ኻሊቅ ተخلቀኝ በኋላ ደግሞ እንዲታረድ ብሎ ያዘዘ ወህይ ያወረደ ከዛም ቀጥሎ ደግሞ የሚያርደኝ አካል ማን ሆነ? ወላጅ አባቴ። ይሄም ምስጋና ይድረሰው። ኢፍዓል ማ ቱዕመር ኢፍዓል ማ ቱዕመር። አሁን የታዘዝከውን ፈጽም አሉ። ከዚህ በኋላ ይሄን አሟልተዋል። አሁን ወፋእና ሶብር አንድ ላይ ተገኙ ማለት ነው። በወላጅ በመሆኑ አላህ خلቀኝ እንደገና ደግሞ ወህይ አውርዶ እንዲታረድ ያዘዘ ወከዛሊከ ደግሞ በአንተ እጅ መሆኔ ይህም ምስጋና አደርሳለሁና አሁን ፈጽም ትእዛዝህን አሏቸው። ሰለላሁ ዐላ ረሱሊላህ። ወላኪን ከዛ መሃል ላይ ምን አሉ? ያ አበቲ አንተ አባቴ ሆይ አሉ። እንግዲህ ቀጥዬ የምሰጥህ መልእክቶች አሉ። እነዛም መልእክቶች ዘኪድ እምንደግማቸው ያለን ሁላችንንም ቀልባችን እንድንፈትሽ ነው። ውስጥ ስጋለች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ألا وإن في الجسد مضغة إذا صلح صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب አሉን ረሱላችን። የውስጥ አገርናት ያች አትታይም። ሙድጋ እንደተላመጠች ስጋ ያለች ቀልብ አለች። እሷን እንፈትሽ። ስናዳምጥ ጀሰዳችንና ሩሃችን አንድ ላይ ይሁንና አብሮ ጀሰዳችን መስጂድ ሩሃችን ሱቅ እንዲያሄድ ነገሮችን እኛው ጋር ነው የምንመልሰው የምንሰማው። እኔሳ የት ነኝ? የት ቦታ ነው ያለሁት? ከሚባለው ውስጥ ነኝ ወይንስ ውጭ ነኝ? ቤተሰቤ ጋር አባቴ ጋር እናቴ ጋር ያለኝ ሁኔታ ምን ይመስላል? እዛ ጋር ነው የምንመልሰው ራሳችን ላይ እያንዳንዳችን፣ ተናጋሪውም አዳማጭን። ሰለላሁ ዐላ ረሱሊላህ። ያ አበቲ አሉ አንተ አባቴ ሆይ አሉ ነብዩላህ እስማኤል ዐለይሂ ሰላም። በላሁም መልእክት ልንገርህ አሏቸው። ምንድነው መልእክቱ? መልእክትማ ያ አበቲ በመጀመሪያ አንተ ተዘጋጅ፣ የኔን እጅና እግሮችን አንድ ላይ ጠምርና ሰራቸው፣ እየተፈራገጥኩኝ አንተን እንዲያላንገላታህ ኺላፍም እንዳይመስልብኝ አላህ ያዘዘውኝን ትእዛዝም የወጣሁ እንዳይመስል እንግልታቴም ለአንተ እንዲያጋጥምህ በመጀመሪያ ሁለት እግሮችንና እጆችን አጥብቀህ ሰረኝ እንዲያልፈራገጥ። ሁለተኛው ያ አበቲ አንተ አባቴ ሆይ አሏቸው ልብስህን የለበስከውን ወደ ላይ ከፍ አድርግና ሰብሰብ አድርገህ ሰረው፣ እኔ ስታርደኝ ደሜ ሲረጭ አንተ ጀለብያ ላይ እንዲያርፍብህ በኋላ እንዳይቆሽሽ ልብስህ። ሶስተኛው ያ አበቲ አሏቸው አንተ አባቴ ሆይ ስታርደኝ መጀመሪያ ካራውን ሳልና አስተካክለው፣ አንተም ኃይል እንዲኖርህ እኔም ቶሎ እንዲያርፍ፣ ለእኔም ስቃይ ይኖር አንተም አትንገላታ፣ ሁላችንም እኔንም ረፍት ይሰጣል፣ ለአንተም አቅም ይሆንሃል። ቀጠሉና ያ አበቲ አሏቸው ናም አሁንም የምነግርህ የኔ ፊትና ያንተ ፊት ሙቃበላ እንዳይሆን እንዳላይህ ከጀርባዬ በኩል ረደኝ፣ በዚህ የነበረው ወደዛ አዙረው፣ ምክንያቱም እኔም አንተን ሳይህ ወላጅህና አንተም እኔን ስታየኝ ታዝናለህና ሁላችንም እኔም እባባለሁ አንተም እንዳትባባ የወላጅ ነገር ስለሆነ ከኋላ ያረደኝ በገተቴ ባፊቴ ተደፍቼ በአንገቴ በኋላ ይሁንልኝ እርዴ። ያ አበቲ አሏቸው አሁንም ነዓም መልእክት ልስጥህ። ተቤት ሲያወጧቸው አለባብሰው ነው አዘጋጅተዋቸው የሄዱት። ከዛ በኋላ የኔን ልብስ ወስደህ እናቴ ጋር አድርስላት፣ ምክንያቱም እሱን ያየች ጊዜ ሽታዬን ታሽተኝ፣ እኔ ብቀር እንኳ የኔ ሽታ ይድረሳት፣ የእናቴን ነገር
መልእክቱን ስጣት። የኔም ልጆች እንዲህ እስማኤል የሚባል ነበረኝ እያለች የኔ ጓደኞች ቤት እየመጡ እነሱ ስታይ የኔም ልጅ ነበረኝ እያለች በዛ ልክ እንዳትሆን እንዳታዝኔ አዘኑ እንዳይጠናባት ወላኪን ሽታዬን ወስደህ ልብሴን ስጣት ሽታዬን እንድታሸት አድርስልኝ መልእክቴን ያ አበቲ አንተ አባቴ ሆይ ይህን መልእክት ሁሉ አስተላለፉ አላህ ስብሓንሁ ወተዓላ ወፈደይናሁ ቢዝብሕን ዐዚም ተጀነት የሆነ ሙክት ቢዝብሕን ዐዚምን ያለው ይላሉ ሙፈሲሮቹ ዐዚምን ነኪራነት ያሳያልና አልዐዚም አይደለም ይሄም ያስጠቅመው አሉ ተጀነት ዓለም ላይ ላይን ያማረ ለቀልብ የጸዳ መልኩ የተዘጋጀ ቀርኑ ያማረ ቀንዱ ሰውነቱ አካላቱ የተሟላ አረፋ ጋር ስለሚያያዝ ነው ወደዛ ይሄር ነው ያና መጣንና ፊዲያ ሰጠነው በሱ ቦታ ላይ ሌላ ሙክት ተካንለት እስማኤልን ነጃ ወጣነው ተርድ ሳይታረድ ነጃ አደረግነው በሱ ልውጫ ሙክት አንጥተን ያ ሙሐመድ ሰለላሁ ዐለይሂ ወሰለም ንገር ለኡመቶችህ ከዚህ የምንማረው አሕባቢ የኛ ሐለት አሁን ምን እየመሰለ ይሆን አንድ አባት ለልጁ ካራ ይዞ ተዘጋጅቶ ሊያርደው የሚታረደው ልጅ ለአባቱ እያሰበ ለብሱ እንዳይቆሽሽበት የሚታረደው ልጅ እንዳይፈራገጥና አባቱን እንዳያስቸግር እግርና እጄን እሰረኝ እያለ የሚታረደው ልጅ ፊት የአባቱን ፊት እንዲያየው ከኋላ አርዱ እንዲፈጸምለት እየጠየቀ የሚታረደው ልጅ ለእናቱ ልብሱን ወስዶ አባትየው እንዲያደርስ መልእክት እየላከ የሚታረደው ልጅ ከዛም በኋላ የኔን ጓደኞች አትበላት እንዳታዝንብኝ እናቴ እኛስ ምን ላይ ነው ያለነው ይሄ ነው መልሱ ዝጋ ለአባቶቻችን ለእናቶቻችን ያለን መሐባ ምን ይመስላል ሲጠሩን ለበይክ ሲያዙም መርሐባ እያለ ከሆን ጣበል ሙራድ ፈቢሃ ነገሮች ሁሉ አምረዋል ሲጠሩን 360 ዲግሪ እየዞር የምንሳደብ ከሆን ያለንበትን ሐለት እንፈትሽ በጣም አድርገን ውርቀታችን እዚህ ጋር ነው የጀመረው አባት እናት ለልጃቸው ወልዮች ናቸው አባትም እናትም ለልጆቻቸው ምንድን ናቸው በመናውቀው ቋንቋ ወልዮች ናቸው ዱዓቸው ሙስተጃብ የጠየቁት ነገር አይቀርም عند الله سبحانه وتعالى يلمنوت مستجاب مهن النبي صلى الله عليه وسلم نقرونال جنة ملاي بحالا تحت أمهات الأقدام تناتنا تابات قروست نو جنة يالو ترسول صلى الله عليه وسلم ينسون أمر مطيعتهن يدون يوم يسر هنال يا آخرا من قداتين يامرال الله سبحانه وتعالى رحمة دمو እንደምናገኘው ምንም ጥርጥር የለውም የዱንያም ይስር ነው ጀነትም ላይ በኋላ ይስር ነው ከዚህ አንጻራው ተሆን ግን በአሁኑ ሰዓት ያለንበት ጊዜ ያለንበት ወቅት አልሐሊ ይባላል ሊሳን አልሐሊ ይባላል ይሄ የሰው ማንነት ዛታችን ይናገራል ማለት ነው እንደምላሳችን ፊታችን ተፊታችን ይነበባል ተጃችን ተግራችን የሚታዩ ሂሶች አሉ ሰለላሁ ዐለይሂ ወሰለም አንድ ዓሊም አራት ነገር አላህ ይጠብቀናል በዚች ብያ አጠቃላቸዋለሁ አንደኛው ተማይነጋ ጨለማ ተማይደርቅ ቁስል ሰለላሁ ዐለይሂ ወሰለም ተማይነጋ ጨለማ ተማይደርቅ ቁስል ተማያስጠልል ዋሻ ተማይፈለቀል ድንጋይ ሶስቶቹም ትርጉም አላቸው የማይነጋ ጨለማ ማለት ባልየው መናጤ አስቸጋሪ ሆኖ ሴቲቱ በቤት ተሸግራ አኽላቅ የለው አሰላሙ አለይኩም አይል ሲበላ ቢስሚላህ የለው ሲጨርስ አልহামዱሊላህ የለው ሱና አይጠብቅ ሽፍታ እሷ በማይነጋ ጨለማ ውስጥ አለች ሙሳፊራ ናት በአንጻራዊ ደግሞ እሱ ኸይረኛ ይሆናል ዛኪር ይሆናል ቃኢም ይሆናል ሷኢም ይሆናል እሷ ካሲያ አሪያ አሰማ አትከተል አስቸጋሪ ትሆናለች እሷ
እሱ ደግሞ በማይነጋ ጨለማ ውስጥ አለ ሁሉ ጊዜ ሙሳፊር ነው የማይነጋ ጨለማ ማለት ይሄ ነው አንደኛው ሁለተኛው የማይደርቅ ቁስል ማለት መናጢ ልጅ ነው አባት ይጠራው ለበይክ የማይል ልጅ እናስ ይጠራው አቤት ለበይክ የማይል ሲያዙት መርሐባ የማይል ይሄ ምን ይባላል የማይደርቅ ቁስል ይባላል ስሙ ሶስተኛው የማያስጠልል ዋሻ ሀብት ይኖረዋል ሰው ገንዘብ ይኖረዋል ሲለተ ረሂም የለው እህቱን አይጠይቅ እናቱን አይጠይቅ አባቱን አይጠይቅ መሰብሰብ ብቻ ዘካ ያወጣ ሰደቃ ያደርግ ሐጅ ይሄድ እንደው መሰብሰብ ማን ይባላል ስሙ ይሄ የማያስጠልል ዋሻ ዝም ብሎ ብቻ ዝናቡም ጣሃው ሁሉን የማይከላከል የማይፈነቀል ድንጋይ መናጢ ጎረቤት ነው ማሻአላህ እንኳን አይልም ናው መስጂድ እንሂድ አይልም እንዲያው ምን አመጣ ምን አወጣ እንዴት አገኘሁት የት አመጣው እያለ በተዓብ ይኖራል ዝም ብሎ ይሄ የማይፈነቀል ድንጋይ ይባላል ስለዚህ አጠቃላይ ተሰበሰበው ጀዛኩሙላህ ዛሬ የሰማነው የነብዩላህ እስማኤልና የነብዩላህ ኢብራሂምን አለይሂ ሰላም እንዴት እንደነበሩ ወላጅና ተወላጅ ለአባታቸው ያለው አክብሮት መታረድ ካራ ይዞ ይሄድ አባት እንግዲህ ያለንበት ሐለት እኔ እንጃ ቃላት እንኳን ቢናገረን እንጃ ኢላ መን ረሂመ ረቢ መልሰን ስሪብ እንዲያንሳደብ እንድንጠነቀቅ አባታችን እንድናከብር ዑለሞች ምን ብለዋል አባቱን በመሐባ ያየ ሰው ፊቱን የስንት ዓመት ወንጀል ያበሳላሉ አንድ ልጅ አባቱን ፊት ያየው ጊዜ እንዴት ያለ አስተያየት ይሆን ግን በማየቱ ደስተኛ ሆኖ አብሮት ሰፈር የወጣ ጊዜ ማን ነው ተፊትና ተኋላ የሚሄደው አብሮ ሶላተል ጀማዓ ሲሄድ ማን ነው ተፊትና ተኋላ የሚሄደው እስልምና እንኳን ኑሯል ልጅ ነው የሚቀደም አባት ተፊት የሚመራው ማን ነው ተኋላ ነው የሚከተለው ተፊት እንደዚህ ያለ ሰነ ምግባር ሲኖረን ነው ነገሮች ያማሩ ዱንያችንም ይስር ይሆነ ኢማናችን ሳቢት ይሆነ ዲናችን ያማረ ጊዜ እዛኛውም ዓለም ደግሞ ዝግጅቱ ያማረ የሚሄደው አሁን ያለንበት ሰዓት የሚያስፈልገው ትልቁ ዋናው በቤታችን ውስጥ ያለውን ሁቁቅ ስንጠባበቅ ነው ከዛ አንድ ቁጥር የመጀመሪያው አባትህ እናትህ كما قال النبي صلى الله عليه وسلم أمك እናትህ ብለው ሶስት ጊዜ አራተኛው አባትህ ያሉት ወደዛ ዝርዝር አንሄድም አባትም አንድ ሐቅ ያለው እንዲያይመስለን አቡከ ሰነዱከ አባትህ ሰነድህ ነው ብትጠራው የማታገኝበት ጊዜ ታገኘዋለህ ያ አቢ ብትለው ያ ወለድ የማይልብህ በቤት ውስጥ ቁጭ ብሎ እጁም እግሩም አዕضاؤه ላይ ያለ አይኑም ጀሮም ያለ ነፋይሱ ተወጣለቻች ሩህ የምትባል ያ አበቲ ብትለው ያ ወለዲ ብሎ የማይመልስበት ሰዓት ይመጣል ቤት ላይ ያለ ግን ምን ሆኗል ያን ጊዜ ጀናዛ አስከሬን ሆነ ስለዚህ ይሄን እየጠበቅን የአባታችን ሐቅ እንጠብቅ እንዋደድ እናክብር ከዛ የመጣው ኸይራት አላህ Subhanahu Wa Ta'ala ዱንያም አኺራም ጥሩ ኑሮዎችን መኖር እንችላለን ዛሬ እንግዲህ በዚሁ እናቆመዋለን አረፍ እንላለን ከሰዓት አንፃር የሐጅ የምትሄዱ ወንድሞቻችንም ሐጃቸውን መቅቡል አላህ ያድርገው መናገሩ ረጅም ሰዓትም ስለሆነ ሐጅ መብሩር ተናቱ ማሐፀን እንዲወጣ ሁሉ ይመለሳል ያሉት ነብያችንን ሰለላሁ ዐለይሂ ወሰለም ያንንም እናገኝ የምታገኙ ያርጋችሁ የምትሄዱም ካላችሁ እንዲያትረሱን في جبل العرفة ላይ የምንሄድም ታለን አንረሳችሁም وصلى اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم سلمنا وسلم ديننا ولا تسلط علينا بذنوبنا من لا يخافك ولا يرحمنا يا أرحم الراحمين اللهم أحينا حياة طيبة ترضها يا رب العالمين اللهم وفقنا حسن الختام في آخر الكلام سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته